ባህር ዳር ቤቲ ጋርመንት ይባላል። ፒያሳ ህንፃ አንደኛ ፎቅ ላይ ታገኙታላችሁ ማለት ነው። እዚህ ጋር እንደምታዩዋቸው እነዚህም በተመጣጣኝ ዋጋ በቀላሉ ማግኘት ይቻላል ማለት ነው። እንግዲህ ቱታዎች ናቸው፣ በጣም የሚያማምሩ ናቸው። መታችሁ በተመጣጣኝ ዋጋ መሸመት ትችላላችሁ። ለነበረን ቆይታ ከልብ እናመሰግናለን። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። አመሰግናለሁ። ፒያሳ ህንፃ ባህር ዳር አንደኛ ፎቅ ሱቅ ቁጥር 115 ሀሁ ጋርመንት አይደል? ሀሁ ጋርመንት ነው የሚገኘው። እዛ ደግሞ እንግዲህ እዚህ ጋርመንት ውስጥ ማንኛውም ሰው ቢመጣ በምን አይነት ዋጋ ምን አይነት የጋርመንት ልብሶችን የወንድ ናቸው የሴቶች? የወንድም የሴትም የህፃናት። ማን ልበል ግን ያንቺን ስም? ማስተዋል ትባላለች። እንግዲህ ከማስተዋል እንግዲህ መረጃዎችን እየወሰድ እዚህ ፒያሳ አንደኛ ፎቅ ሱቅ ቁጥር 115 ሀሁ ጋርመንት ብላችሁ ብትመጡ ምን እናገኛለን የሚለውን ወደ እናንተ እናደርሳለን ማለት ነው። እዚህ ከጀርባዬ እንደምትመለከቷቸው የተለያዩ እቃዎች አሉ። የተወሰኑትን መመልከት እንችላለን። እዚህ የተቀመጡ እንደምታዩቸው የተለያዩ እንትኖች አሉ። እነዚህ ምንድን ናቸው? አዎ እነዚህ ኮምፕሊት ናቸው። ስለዚህ የሴት ቱታዎች ናቸው፣ ኮምፕሊት ናቸው። አላባሻቸው ሰፋ ያለ ነገር ነው ለሚሆን ጥሩ። ስለዚህ ለነፍሰ ጡሮችም ለእርጉዞችም ለቀቅ ያሉ ናቸው፣ ሰፋ ያሉ ናቸው። ስለዚህ እንደነዚህ ያለ ፍላጎት ካላችሁ ነፍሰ ጡሮች መታችሁ እነዚህ ማግኘት ትችላላችሁ ማለት ነው። አሁን እንግዲህ ዋጋው ነው። ዋጋ ስንት ነው? 1200። እነዚህ ልብሶች በጥራት ታገኛላችሁ። ልብሶች የተለየ ኳሊቲ ያላቸው ከሙቀት ከምን አንፃር ምቹ ናቸው። ኮተን ስለሆኑ ይመቻሉ። ለሙቀትም ከተፈለገ የሙቀት የሚሆኑ አሉ ሌላዎች። እነዚህ ግን ለበጋ ሰፋ ያሉ ነገር ናቸው፣ ለበጋ አሉ ናቸው። ጥሩ። ስለዚህ አሁን ደግሞ ያለ ነው የበጋ ሰዓት ነው። ባህር ዳር ደግሞ ይታወቃል በጣም ሙቀት ነው። ስለዚህ በሙቀት ሰዓት የሚለበሱ እነዚህ ኮተን ለነፍሰ ጡር ልብሶችን ሀሁ ጋርመንት ብትመጡ በተመጥ 1200 ድርድር አለው ወይስ ፊክስድ ነው? ዋጋው ፊክስድ ነው። ይሄን አምናችሁበት እንግዲህ ብትመጡ ለሙቀት ተስማሚ የሆኑ እንደነዚህ ያሉ ልብሶችን በተለይ ነፍሰ ጡሮች ሰፋ ያሉ ብዙም የማያጨናንቁ በሙቀት ሰዓት ምንም አይነት ሙቀት የሌላቸው ብላናለች። እንግዲህ ማስተዋል ያው መታችሁ መሞከር ነው። ሌላ እዚህም አሉ። የትኛው? እነዚህ እነዚህ ደግሞ ቱታዎች ናቸው። ያው የታሸጉ ናቸው። በነገራችን ላይ አውጥተን ማየት አልቻልንም። እነዚህ ዋጋቸው ስንት ነው? 1600 ለወንድ ነው ለሴት? ስለዚህ እነዚህ ደግሞ ኮምፕሊት ናቸው፣ ሙሉ የተሟሉ ናቸው። ከላይም አላባሽ አለው ከታችም ሁሉም ማለት ነው። 1600። ኦኬ። ለምን አይነት እንትን የሚለበሱ ናቸው እነዚህ? እነዚህ በማንኛውም በበጋም በክረምትም የሚለበሱ። ኦኬ፣ ማየት እንችላለን። እነዚህ ለመዘነጫም ይሆናሉ። ቱታዎቹ ያው እንደምታዩቸው ከለራቸው በጣም ያምራል። ከለር አላቸው። አዎ የኮተን ናቸው እነዚህ። ስለዚህ ምንም አይነት እንትን የላቸው። እነዚህን እንትኑን ላሳያችሁ። ያ በጣም ያምራል። እንደነዚህ ያሉ ልብሶችን እንግዲህ የተሟሉ በ1600 ሀሁ ጋርመንት ብትመጡ ፒያሳ ህንፃ አንደኛ ፎቅ 115 ሱቅ ቁጥር ማለት ታገኛቸዋላችሁ ማለት ነው። ስለዚህ በጣም አሪፎች ናቸው። ማስገባት ትቻለሽ። ሌሎችንም መመልከት እንችላለን። ይኸው እንደምታዩቸው እንግዲህ አጠቃላይ እዚህ አሉ። ስለዚህ ለሴትም አለሽ፣ ለህፃናትም አሉ። ለወንድ የለም? ለወንድ አለ ቲሸርቶች። ቲሸርቶች ደግሞ ወንዶች እንግዲህ ወንዶች ቲሸርት ከፈለጋችሁ እዚህ ጋር ማየት እንችላለን አይደል? እነዚህ የምታዩቸው ደግሞ እንግዲህ ለወንዶች የሚሆኑ ናቸው። በጣም ደስ ይላሉ። በነገራችን ላይ ጥራት አላቸው፣ ኳሊቲያቸው አሪፍ ነው። ሰፋ ያሉ ናቸው፣ ለቀቅ ያሉ ከማንኛውም ሱሪ ጋር ከጅንሶችም ጋር ከተለያየ ጋር የሚለበሱ ናቸው። ማስተዋጋቸው እነዚህ ስንት ነው? 500 ብር። ይሄ በጣም ዝቅተኛ ነው በአሪፍ ዋጋ። ስለዚህ 500 ብር ይሄን በመሰለ ዋጋ ማግኘት ትችላላችሁ ማለት ነው። ልብሶቹ ከለር አለ አይደል? ከለር አላቸው፣ ሳይዝ አላቸው። ኑና እንግዲህ በ500 ብር ገዝታችሁ ዘንጣችሁ ያው ፏ ማለት ነው እንግዲህ እነዚህ ዋጋቸው በጣም አሪፍ ነው። አሪፍ ነው።
ጥሩ። እዚህ ጋም ማውረድ ከቻልኩ ማየት ይችላል አይደል? እሺ አሁን ደግሞ ሌላ ላሳያችሁ። ይችኛዋ ምንድን ናት? የወንድ ናት። እነዚህም የወንድ ናቸው። ቁልፍ አላቸው። ሙሉ እንትን አለ። ካፍ ናቸው። ከላይ ያለው እንደምታዩት ከለሩ በጣም ያምራል። በነገራችን ላይ ከለራቸው በጣም ሌላም አማራጭ ከለር ከፈለጋችሁ ከለሮችን ማግኘት ትችላላችሁ። እዚህ ሀሁ ጋርመንት። አሁን ዋናው ነገር ዋጋው ነው። በጣም ይገርም ነው። ይህም በተለያየ ቦታ ስትጠይቁ አሁን ልብስ በተለይ በጣም ውድ የሆነበት ጊዜ ነው። ብዙ ቦታ ላይ ስለ ልብሶች በጣም ትንሽ ውደድ ይላሉ፣ አስቸጋሪ ናቸው። ግን እንደነዚህ ያሉ ልብሶች ደግሞ በተለይ ወንዶች ፋሽን ተከታዮች በተለይ ጅንስ እንትኖችን የሚጠቀሙ አይደል? ለሁሉም ነገር አላባሽ አሪፍ ናቸው። ስለዚህ ቃላቸውን አያጥፉም። በቀጥታ ባህር ዳር ያላችሁ ወደ ፒያሳ ህንፃ አንደኛ ፎቅ ላይ በ500 ብር ዘንጣችሁ ትወጣላችሁ። እንዲሁ እንትን ማለት ይችላል። እቺማ ያው የምታዩት እዚህ ጋር ይሄ ይታያል። ሴቶችም እንግዲህ ለሴቶችም የሚሆኑ እንደነዚህ ያሉ አልባሳት አሉ። እነዚህንም መግዛት ትችላላችሁ ማለት ነው። እዚህ ጋር የህፃናት አሉ። የህፃናቶችም በዚህ መልኩም ማግኘት ይቻላል ማለት ነው። ምንድን ያለ እስኪ እንመልከት። አሁን የሴት አለ፣ የወንድ አለ፣ የሴት ምን አለ? ቱታዎች አሉ፣ ቀሚስ አለ፣ ቀሚሶች አሉ፣ ክሮፕ አላባሾች አሉ፣ ከላይ እንደምታያቸው አላባሾች አሉ። ቱታቸውን ቤል ነገር አለ፣ የሴት ቱታዎች አሉ። ጥሩ። በህፃናት ደረጃ ምን አለ? የህፃናት ደግሞ ቱታዎች አሉ፣ የልጆች ፒጃማ አለ፣ ቲሸርቶች አሉ። ልክ እንደነዛ ደግሞ ትክክል ቤሎ ነገሮች አሉና ቀሚስ። ስለዚህ ያው ማስቴ እንደምትለን እንግዲህ ምናልባት እያወጣን ይሄን ሁሉ ማየት ስለማንችል ነው እንጂ እንደምትመለከቱት አሁን የሴት ያለችው የወንዶች ያለችው እዚህ ውስጥ ያሉ ናቸው። የህፃናቱም እዚህ ያሉ። ስለዚህ ማንኛውም ሰው በፈለገው መጠን ቢያዝ ደውሎ ስልክ ቁጥር እናስቀምጣለን ከታች ዩቲዩባችን ላይ እናስቀምጣለን። ከዛ እየደወሉ ብትጠይቁ ምናልባትም በብዛት እየወሰዱ ማከፋፈል በብዛት የሚፈልጉ ካሉ ፍላጎት ያላቸው ካሉ ለሱቅ የሚፈልጉ ካሉ ወደ ክፍለ ሀገር ወደ ተለያየ ቦታ መውሰድ የሚፈልጉ ካሉ ያው ሙሉ ነው። ይሄ ይመስለኛል እንደውም ለሳምፕልም ሊሆን ይችላል ይሄ የተቀመጠው አይደል? በትዕዛዝ ከሆነ ከሌላ ቦታ በብዛት ታመጣላችሁ ብዬ ነው የማስብ እንጂ እዚህ ውስጥ ያለው ብዙ ሱቆች እንደዛ ነው የሚያደርጉ። አሁን ንግድ ስራ ላይ ሰው ከየልብሶቹ በየአይነቱ ሳምፕል ይቀመጥና ብዛት የሚጠይቅ ካለ መጋዘን ያላቸው አሉ። ከተለያየ ቦታ በስፋት ያመጣሉ ብዬ አስባለሁ። ይሄ ነው አሁን ዘመናዊ አሰራሩ። ይሄ ነው ስራ። አሁን እንትን የሚሰሩ አሉ። አንዳንዶች እንደውም ጋርመንት ያላቸው ፋብሪካም ያላቸው አሉ። አንሶላ የሚሸጡ አሉ። ግን ፋብሪካው ለምሳሌ ባህር ዳር ዩኒቨርሲቲ ቴክስታይል ሱቅ አለ፣ ግን በትዕዛዝ ይመጣልሻል። ስለዚህ እናንተም ሀሁ ጋርመንትም ያ ይመስለኛል አቅርቦት አለ እንደምናየው። ስለዚህ ማንኛውንም ብትመጡ ከህፃናት እስከ አዋቂ ድረስ በጾታ ከሴቶች እስከ ወንዶች ሀሁ ጋርመንት እኔም ለማውራት አይደለም እንዳየሁት ሁሉም ነገር አለ። በጣም ደስ የሚለኝ ነገር ማስቴ ምንድነው ያየሁት ነገር ከእናንተ የኮተን ከመሆናቸው አንፃር በተለይ ባህር ዳር ላይ ሙቀቱ ነው የሚያስቸግረው። ስለዚህ ለሙቀት በተለይ ነፍሰ ጡሮች ያልሽው ነገር በጣም እንትን ነው ስለሚከብዳቸውም አንደኛ በሳይዛቸውም ልብሶችን ያገኛሉ ሊመጡ። ከዛ ላይ ሙቀቱን ብዙ እንትን የሚል አይደለም፣ ሙቀት የሚስብና የሚያቃጥልም አይደለም።